አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ቻናሌ ቤተሰቦች አለምሳሌ ላይክ ሸር በማድረግ ቤተሰብ የሆናችሁ ቤተሰብ ሁኑ። እንደሚታወቀው እንግዲህ ሐረግ ድራማ በጉጉት የሚጠበቅ እና እንደዚሁም በጣም አስተማሪ ድራማ ነበረ። በማለቁ ሁላችንም እንትን ብለን ነበር ያለ ነው። በጣም ደስ የሚልና በጣም አስተማሪ ድራማ ነበር። ለፍቅር ተብለው ብዙ መጽዋዕትነት እነ ኤፍራታ እየከፈሉለት የሚገኝ ድራማ እና በጣም ተወዳጅ ድራማ ነበረ። እንግዲህ ያው በጉጉት ስንጠብቀው የነበረው ድራማ መልሶ ቀጥሎ በጣም ደስ በሚል ሁኔታ እያሳየን ይገኛል ማለት ነው። እንግዲህ ያው ከባለፈው ባየነው በጣም ደስ የሚልና አሁን ላይ ግን ያፌት እንደዚህ ደግሞ ያፌት የሚያምርበት የሆነ በጀግንነቱ ሲሄድ በጣም ደስ ይላልና ያምርበታል ነበር። ግን አሁን ላይ እያለቀሰ ያለው በጣም ደስ የማይልም። እንግዲህ በመቀጠል ናታንና ፂ ተገናኝተው ኤፍራታ ብቻ ሚስትህን ይዘህልኝ ምን ለማድረግ ፈልገሽ ነበረ? በቃ አንቺ ደግሞ አታስመስለኝ፣ ፍላጎትሽ ይሄ እንደሆነ አውቃለሁ። አታስመስይ፣ አፍጥነው እየጠበቅኩህ ነው። ና መታኝ፣ ና እጅህን ለምን ትሰበስበዋለህ? ኤፉዬ ከመሀላችን ውጪ፣ ሁላችሁም እለካችሁ ላይ ናችሁ። እንደዚህ ሊሆን አይችልም። ወይ እንዴት በቃ እንዴት ናት? ፍቅራችሁ በጣም ያስቀናል እያለች ያልተባረከ ትዳር ነው ያላችሁ። በጣም አዝናለሁ እያለች ሲገርም ትላለች። እንግዲህ አንቺ ልጅ ዝም በይ አትሞጣሞጭ፣ ነግሬሻለሁ። ግን በጣም ደስ የሚለው የፊቱ ነበር እና ተቀይራለች፣ እንደዚሁም ናታንም ተቀይሮባታል እና ባይቀየሩ በጣም አሪፍ ነበረ እና ሁላችሁንም በጣም እጣላችኋለሁ። ሁላችሁንም ታስጠሉኛላችሁ። ስለዚህ ትፈልጉ ሁላችሁም ተያይዛችሁ ገደል ግቡ ስትል እንግዲህ በቃ እሱም ተፍቶባት ይሄዳል ማለት ነው። ውይ ስታሳዝኝ ጥሎ ሸዴ ትላታለች። በመቀየሯ እንግዲህ ኤፍራታ በፊት ያላቸው ፍቅር በጣም ደስ ይል ነበር፣ ግን አሁን ላይ እንደዚህ በመቀየሯ በጣም ይደበራልም ያስጠላልም። ስለዚህ ጽዮን እንደዚህ መሆን የለባትም ብዬ አስባለሁ። የፊታቸው ፍቅር ሁሉ ነገር በጣም ደስ ይላል እና በጣም አስቀኒና በጉጉት የሚጠበቅ ነበረ። አሁን ላይ እንግዲህ የሚሰራው ስራ ብዙም ደስ አይልም፣ ብዙም ደስ እያለ አይደለም። እንግዲህ አዲሱ ደግሞ ተጨምረዋል። ለብቻ ስሆንሽ መምጣት ነበረብኝ መታ እንደ ስትለው እኔ ዝጋ ቁጭ በይ እያላት ነበር። መነጋገር አለብን። ምንድን ነው የምንነጋገረው? ምንድነው የተፈጠረ ነገር አለ እንዴ እያለችው ነበር እሷ። እና ምንድነው ምን መሰለሽ ይቺ በፎቶ ላይ የምታያት እና የምትመለከቻለች እንዴ ጓደኛ ሆነች ትቀርቢያታለሽ። እሺ እንዴ ምን ነው ለምንድን? እና እሱን እነግርሻለሁ። አንቺ ግን ራስሽን አዘጋጂ። ለምን? ጓደኛ ስትሆን እንግዲህ በቃ ሙሉ ሰዓትሽ ለሷ ሊሆን ይችላል። የሚፈጠረውን ሁሉ እያንዳንዱ ተከታታያለሽ። ዋናው ነገር እዛ ቤት መግባትሽ ነው። እዛ ቤት ታልገባሽ ለእኔ ምንም ጥቅም አይገኘውም። ቤት ውስጥ ገብተሽ የምልሽን ታደርጊያለሽ እያለ ቃል ወዲህ ምንድን ነው? ከመቼ ወዲህ ነው አንተ እንደዚህ ያለ ሰው የሆንከው? ለምንድን ነው? በፊት እኮ መልካም ሰው ነበርክ። ስለዚህ ታውቀሃል እንዴ? ይህን ነግድ ማድረግ ነበረብኝ። ስለዚህ ትዝታ ባይሆን ከእስር ቤት ትወጣለች ሲላት እርግጠኛ ነህ መቼ ነው የምትወጣው ብላ ጠይቀዋለች። እና ባይሆን ለምን እነግርሻለሁ? ይህን ያህል እንደምትወጣ ፈልገሽ ነበር? አዎ እንዴ እፈልጋለሁ። ምንም ቢሆን እኮ አክስቴ ናት። ያልኩሽን ተዘጋጅበት። ከዛ ባለፈ ከልጅቷ እንዲያጣሩ ሰዎች ልክ ያለሁ አጫርተው እንደጨረሱ ከእሷ ጋር እንደመመሳሰል ምን ማድረግ እንዳለብሽ እነግርሻለሁ። ቃልዬ ትለዋለች። ቃል እና አንድ ቁጭ በል ላናግርህ የምፈልገው ነገር አለ። ምንድን ነው? የተፈጠረ ነገር አለ እንዴ ሲላት ምንም እኮ አልተፈጠረም፣ ግን ያው እንዲሁ ላናግርህ ይገባል ብዬ አስቤ ነው። እሺ ቶሎ በይ ውስጥ ገብቼ ብዙ መሰራው ስራ ስላለብኝ ነው ይላታል። ስለ እኔ ላወራ ፈልጌ ነበር። ስለዚህ ስለ እሷ ምንድን ነው የምታወሪኝ? ወንድሜ በቃ እሷ እኮ በጣም ትወዳለች።
ስላንተ ብዙ ነገር ትጠይቃለች። በቃ ስላንተ ብዙ ነገር ነው የምጠይቀኝ እና ምን አሁን ላይ ስለ ፍቅር ማሰብ ይመስልሻል? ወይንም ቀርበህ ለምን አታያትም ስትለው እና ይሄን ልታወሪ ከሆነ ጊዜ የለኝም፣ ቃል አልጨረስኩም እኮ ጊዜ ሲኖር የምንጨርሰው ይሆናል። አሁን የጊዜና ሰዓት የለኝም ብሎ እሷንም ጥሏት ሄዳል። እሷም ደግሞ ተደብቃ ያለውን ነገር እያዳመጠች ነበረ። ስለዚህ አሁን ወቅቱ ጊዜም የለኝም፣ ስለዚህ የምታወሪኝ አይደለም ይልና ጥሏት ይሄዳል ማለት ነው። እሷም እንግዲህ ያው ጊዜና ሰዓት የለኝም ባለበት ሰዓት ተደብቃ እየሰማች በነበረበት ሰዓት በጣም ታለቅሳለች። እያለቀሰች ስትመጣ እንግዲህ እሷም እያጽናናቻት ትገኛለች ማለት ነው። በጣም ከፍቷትና በጣም አዝና በነበረችበት ሰዓት እሷ እያጽናናቻት ትገኛለች። ከዛ እንግዲህ በመቀጠል ደግሞ ናታን ቤቱ ይሄዳል። ናታን ቤቱ ይሄድና እንግዲህ ናታን እና ጽዮን በጣም እየተፋጠጡ ይገኛሉ። የኔ ናታን እንደዛ መሆን የለብህም ጽዮን፣ አሁን አንተ ታስፈልጋታለህ፣ እኔ ያውቃለሁኝ። አስከፋችሽ አይደል ሲላት፣ እኔ ለብቻዋለሁ አልከፋም፣ ምንም ችግር የለውም። ግን አንተ በአሁኑ ሰዓት ወንድሟ ታስፈልጋታለህ። ጽያል አንዳች እንዳልሆነችው እሷ እንዴት እኔን ሊወጋኝ የሞከረውን ቢኒያምን እሱን አሳጣችሁኝ፣ ወይንም ደግሞ አንድ ቀን አብራው ያልዋለችው ወንድሜን አሳጣችሁኝ ትለኛለች። እኔ ታናሿ እንዴ ታናሹ እኔ ታላቋ እንዴ ታላቁ እኔ በቃ እንደዚህ ሁኔላት ለምን እኔን አልተረዳችኝም? ይላል ናታን። በመቀየሯ በጣም ከባድ ነው። ኤፍራታና ናታን በአንድ ላይ እንዲሆኑ አትፈቅድም። ምክንያቱም እየተበሳጨች ትገኛለች አሁን ላይ። ናታን ደግሞ ለእህቱ ብዙ ነገር ሆኖላታል፣ ግን እሷ ያንን አልተረዳችው። ሁላችሁም እያታላላችሁ ነው፣ በቃ እናንተ በጣም ታስጠላላችሁ በማለትም መልስ ትሰጣለች። ቢኒ በዚህ ሰዓት አሁን ለምን ትጠራኛለህ? አሁን ትጠራኛለህ እንዴ? በዚህ ሰዓት ለምን ጠራኸኝ? እያለው ፈርቶ ነበር። ሳልቀበል እንግዲህ አምልጦኝ ነው ሄደው። ይታወቃል? በፍጹም አይታወቅም። ሙሉ ነገሩ አዲስ ሰው ነው። ንግግሩ ሁሉ በቃ በራሱ የሚተማመን አይነት ነገር ነው። ፍርሃት የሚያውቅ አይመስለኝም። ስለሱ በደንብ ማጣራት አለብኝ። ማን እንደሆነ ልንደርስበት ይገባል እያለ ቢኒ እዛ እንግዲህ እዛ በር ላይ በድጋሚ ሊቆም ይገባል። ያኔ ጠብቀን እንይዘዋለን። እሱን እኔ አላውቅም፣ ግን ምን አዲስ ነገር አለ? እባክህን ምንም የለ እና እንግዲህ ስለ ያፌትስ የሰማኸው አዲስ ነገር የለም? ስለዚህ እንዴ ስሙን አነሳኸው? ትልቅ ለውጥ አለ ማለት ነው። የጠየቅኩህን ብቻ መልስልኝ፣ ሌላውን ነገር ተው። እኔ የሰማሁት ነገር የለም። ስለዚህ በዛ ላይ ከቤት ብዙም ስለማልወጣ ከሰው ጋር እየተገናኘሁ አይደለም። በደንብ ማጣራት አለብህና ከምን ጊዜውም በላይ በደንብ ተጠንቀቅ። እሺ በቃ ሄድ፣ ነገ እንገናኛለን ይለውና ቢኒያም በራቸው አካባቢ ላይ ስለሚቆም ከዛም በኋላ እንከታተለዋለን ይለውና እንግዲህ ይሄዳል። በቃ ቢኒያምም እንግዲህ አሁንም እንደዛው ይለብስና ሁሉም ሰው ሳያየው ለባብሶ አሁንም ይጓዛል ማለት ነው። አሁን ላይ እንግዲህ ቢኒያም ማንን እየተከታተለ እንደሆነም ባይታወቅም እርምጃዎቹን ሁላ ያው ጽዮንን እየጠበቀና ጽዮን ባለችበት እሷንም ለመርዳት እየሞከረ የፎቶ ከሷ ፎቶ ያነሳውን አንጣ የት አድርገህ ነው እያለው ይገኛል። ቢኒ ደግሞ ናታን አሁን ላይ መኪና እየወሰደ ባለበት ሰዓት አንድ ሰው መኪና ገፍትሮ ይጥለዋል። ተጎዳህ ወንድሜ ተጎዳህ እያለው ነበር እና ቀስ 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 እያለው እንግዲህ በመኪናው ያስገባዋል። ያው በመኪናው ገፍትሮ ይጥለዋል እና ተጎዳህ ቀስ፣ አሁን ደህና ነኝ፣ ግን ሰፈር ውስጥ በዚህ ልክ ማሽከርከር ውስጥ ተገቢ አይደለም። ልክ ነህ፣ ግን እኔም አደርሻለሁ ብዬ እኔ ይቅር በለኝ እባክህ ይለዋል። ደህና ነኝ፣ ወንድ ልጅ አይደለም በአንዴ የማጀን አልሰጠም ይላል። እጅ አልሰጥም ስትል እያመመህ ደብቀህ ነው እንዴ? እንደዛ አይደለም፣ ግን አታስብ፣ በጣም ደህና ነኝ ይለዋል። እሺ በቃ ለማናቸውም እንግዲህ ካመመህ እዚህ ነው ወይንም ሆስፒታል ወስደሃለሁ፣ ምንም አስፈላጊ አይደለም ወንድሜ ይለዋል።
እሺ በቃ አንተም ወደ መኪናህ ግባ ይልና እንግዲህ ናታንም መኪናው ይገባል። እሱም ደግሞ እንግዲህ እየነከሰ ከመጀመሪያውም እኮ አውቄ ነበር እንግባ ሆስፒታል ወስጄሃለሁኝ። ናታንም እየሳቀ እኔ የምለለውን አሰማኝም በቃ ና እንግባ ይልና መኪናው ውስጥ ያስገባዋል። እና እኮ በጣም ታመሃል እኮ መግባት አለብህ እንደዚህ ብለውም አይችልም እና ውድ ልጅ አይደለው እንዴ ሲል ነበረ። ያው ግን መራመድ ስለማይችል መኪና ውስጥ ይገባል። በቃ ና ግባና እኔ ወስድሃለሁ ይለዋል። ከዛም በኋላ ናታንም ይዞት ይሄዳል ማለት ነው። አዲስ ገቢዎቹ እንግዲህ እየተካሄደ ያለው መንገድ ሁሉ ነገር የልጅቱን በቃ ሁሉ ነገር ማጣራት አለብሽና ጽዮንን ተከታታይ ስለተባለች ነው እና ስለዚህ ሄደሽ መከታተል አለብሽ ብሏታል። ከዛ በኋላ እሱም ደግሞ የሷን ፎቶ ስለያዘ ቢኒን አላስ ፈልግ በቃ ምን ልታደርግ ነው? እሱን ፎቶ አጥፋ እያለው በሚገናኝበት ሰዓት እኔ አላጠፋም ብሎ ያው ቢኒን ጥሎት ይሄዳል ማለት ነው። ከዛም በኋላ እህቱን ደግሞ ከሷ ጋር ጓደኛ ሆነሽ ስለ ሁሉ ነገር ማጣራት አለብሽ፣ ቁጭ ብለሽ ማጣራት አለብሽ እያላት ይገኛል። እና እንግዲህ አዲስ ገቢዎቹ ብዙም ደስ ይላሉ፣ ግን እያደር ስማቸውንም የምናውቅ ይሆናል ማለት ነው። ሐረግ ድራማ ላይ የተጨመሩት እኔ ሌቱን ሙሉ ሳስብና ስጨነቅ የነበርኩት ነው። መጨረሻ ላይ ደግሞ ውሳኔ ላይ ደርሻለሁ እያለች ነበር ስትናገር የነበረው። ምንድን ነው ምን ላይ ደረሽ ስትላት እንግዲህ ቃል እንዳናግረው ወስኛለሁ፣ አይሆንም ያኑ አይሆንም ትላታለች። እንግዲህ ስለዚህ ጉዳይ ቁጭ ብለን ብናወራበት አይሻልም ስትላት፣ እኔ ግን እሽታልሽ ቁጭ ብለን እናወራ። እሷ ደግሞ በጣም ከፍቷታልና ምክንያቱም እየሰራ ያለው በቃ የኔ ቆንጆ ትንሽ የቸኮልሽ አልመሰለሽም? አይ አልፈጠንኩም፣ እንደውም በጣም ዘግይቻለሁ። እሷ አንዷ የምትጣበቅበት ስኔ ዝም ስል እያለች ነው። እሺ በቃ እናስብበታለን፣ አሁን ባልሽው ነገር ግን በጭራሽ አልስማማም እያለቻት ነበር። ምክንያቱም ወንድሜ ስለማውቀው ነው። እንደዚህ የምትሆኚ ከሆነ ዞር ብሎም አያይሽም። በዛ ላይ እኮ እሱ ሴት ልጅ ክብሯን መጠበቅ አለባት የሚለው አባባል አለ። ያ ሁሉ አለ። ሀኒ አታስፈራሪ ትላታለች። እና ይልቅ የሆነች ልጅ አለ ማታ ቃል ሲነግረኝ የሰማሽ እሷ በጣም ዞርዬ ነገርና መሰል። እሷን እንግዲህ ተመሳስዬ እንዴት እንደመቀርባት ግራ ገብቶኛል። ማመሳሰል ግዴታች ነው እንዴ? ግን በማንነትሽ ዝም ብለሽ ለምን አትቀርቢያትም? ስለዚህ እኔ ደግሞ ቃል እንዲዘጋጅ አቅርቦ በቃ እሱ ጠይቆኛል እያለቻት ነበር። ነገሪ ሳቷሽ ሀኒ፣ ለእኔ ተጨንቀሽ ደብቀሽኝ አይደለም? አይ እንደዛ አይደለም እና ራሱ ሲናገር ሰምተሽው አይደል ትላታለች። እውነትሽን ነው እንደዛ ተሆነ እሺ ትልና እሷም በጣም ተጨናንቃለች። እሺ እንግዲያስ እንደዛ ተሆነ ብላ እሷም ትቀበላለች። አሁን ደህና ነኝ፣ ትንሽ አረፍ ልበል፣ ሳይነካካ ልቀመጥ፣ መታሸቱም ይቅርብኝ እያለ ነበር። እንግዲህ ናታን ቤቷን ጥቶታል፣ ቤቷን ጥቶ አሰርፎታል። ሁሉ ነገር በቃ ተወሽ እያለ ይገኛል። እንግዲህ ኤፍራታ የኔ ጨረቃ መጣሽ ይላታል። እሺ እኔ ናታን አዎ መጥቻለሁ። እንግዲህ ቀጥ ብላ ስታየው ምን ነው ደነገሽ? ታውቂያለሽ እንደ ስላት ማንን? እሱና ኧረ በጭራሽ እሱ ማን ነው? ጓደኛህ ነው ትለዋለች። እሺ ማን ነው? እና ስምህንም አልነገርከኝም። ቃል እባላለሁ። ቃል ብለህ ጥራኝ። ምን እየተፈጠረ ነው? እሱ ዝም ሊያደርግ መጣ። ይሄ ሰውዬ ማን ነው? እንዴት የሚከታተለን ለምንድን ነው? ወይኔ ናታን አንተን ደግሞ አንድ ነገር እንዳያደርግብኝ እያለች እንግዲህ እሷም ጨረቃ ሀሳብ ውስጥ ገብታለች። የኔ ጨረቃ ቁጭ አትይም? እንውጣለን ስላልከኝ ነው እቀመጣለሁ ትላለች። እሷን ሲከታተላት ስለነበረ አዎ ብዬሻለሁ፣ ግን ያልታሰበ እንግዲህ ገጠመኝ እያላት ነበረ። ምን ተፈጥሮ ነው? ሳላቅ በመኪና ትንሽ ጎዳሁት። ያንተ ጥፋት ብቻ አይደለም፣ እኔ ማስተውዬ መሄድ ነበረብኝ።
እንግዲህ በዛም ቢሆን በዚህም ጎድቻለሁ። አንተ ስለሆንክ ነው ዝም ያልከኝ። የኔ ጨረቃ በቃ ሻይ ምናምን አንጭለት፣ እኔ መኪና ውስጥ እቃ ስለረሳሁ ይችላንጣ ብሏት ይሄዳል። እንግዲህ ኤፍራታም ደግሞ ስለምታውቀውና እሷን ስለሚከታተላት አንተ ማነህ ብላ ጥያቄ ታቀርብለታለች። ሆን ብለህ መኪና ውስጥ የገባኸው አንተ ነህ፣ እንደዛ ነው አይደል? እንዴት ሆነሻል? እኔ እኮ መሞት አልፈልግም። በዛ ላይ እንዴት ሆን ብዬ አደርጋለሁ እያለ ነበር። ስለዚህ በጭራሽ እኔ ላምንህ አልችልም። እና ግን አንቺ ደህና ነሽ ይላታል። አንተ አይመለከትህም፣ ምን አገባህ እያለችው ኤፍራታ መልስ እየሰጠችው ትገኛለች። እንግዲህ ከላይ ጽዮንም ትመጣለች። ጽዮንም ትመጣና ኤፍራታ ጋር ብዙም ስላልነበሩ ስልኳ ጋር ቁጭ ትላለች። ስልኳን ይዛ ቁጭ ትላለች። እሷም ሁላቸውንም እንደዚህ እያየች ጽዮን በጣም ተንኮለኛ ሆናለች ማለት ነው። እንደዚህ እየተፋጠጡ እየተያዩ ማነህ አንተ ትለዋለች። ትላለህ ማነህ ዝም ታደርጋለህ ብላ አጭር ጥያቄ ጠይቀዋለች። አጋጣሚ አመመኝና እዚህ መጣሁ እና ስታየው ሆስፒታል ይመስልሃል ቤቱ? አይ እንደዛ አይመስልም። ከነሽ ውጣ እባክህ። ይሄ ደግሞ ማን ነው ትላለች ጽ ስለዚህ ለምንድን ነው የመጣው? ወንድሟ ሲመጣ እሷም ደግሞ እንግዲህ አደቧን ትይዛለች። እሺ እኔ ጨረቃ የሆነ ነገር አንጥቼልሻለሁ። ምንድን ነው እሱ? ውስጥ ወረቀት አለው። እሺ አንብበሽ ትእዛዝሽን አክብረሽ ቶሎ ተመለሽ። እሺ ትልና እንግዲህ ኤፍራታም ትሄዳለች። አሁን እንግዲህ ሶስታቸው በተቀመጡበት ሎሌት እንግዲህ ከማን እየተደበቀች እየሸሸች እንደው አይታወቅም። እየሮጠች እንግዲህ ስልኳንም ትደብቃለች። በጣም እንግዲህ ሎሌት ያው ዝም ብዬ በሩን ላንኳኳ እንጂ የሚወጣ ሰው የለም እያለች እንግዲህ እየሮጠች እየሸሸች ትገኛለች። ያው እሷም ተደብቃ ባለችበት ሰዓት ምን እያደረገ እንደው ተደብቆ እያየች ነበረ። ወንድሜ በቃ እኔ ልሄድ፣ አሁን በጣም የተረጋጉ ይመስለኛል። ቃል እርግጠኛ ነው? አዎ እርግጠኛ ነኝ ይላል እሱም። እሷም ጺም እንደው ብቻ ምንም ታትል ብድግ ብላ ትሄዳለች። ብድግ ብላ ትወጣለች ማለት ነው። ዘም ልሄድ ነው አትልም። ደውዬ እንዲጠይቅህ እንኳን ስልክህን ስጠኝ ሲለው ስልኩን ይቀበላል። እንግዲህ ለኤፍራታ ቆንጆ ልብስ አንጥቶ ገዝቶላታል። በቃ በሰበቡ ጥቁሩን አስቀየርከኝ ማለት ነው። በቃ እስከዛሬ ያዝንሻል፣ ይበቃሻል በቃ እያላት ነበረ። ኤፍራታና ናታን እንግዲህ ደስታቸው መጨረሻውን ያሳምረው ነው። ከመጀመሪያው መቼም ደስታቸው ጥሩ እየሄደ ነው። ግን መጨረሻቸው ምን ይሆን የሚለው ብቻ አሁን ላይ ኤፍራታ በጣም ደስተኛ ሆናለች ከናታን ጋር። ናታንም ቆንጆ ልብስ በማልበስ እሷን ሀዘኗንም ሁሉንም ነገር እንዲያስረሳት አድርጓል። ስለዚህ አሁን ላይ ደግሞ እየጠበቃቸው የሚገኘው እንግዲህ ያፌት ሰው ነው። ያፌት ሰው እንግዲህ ማን እንደሚወጣ ማን እንደሚገባ እያየ እየተከታተለ ስትወጣ እንግዲህ ያገኛታል ማለት ነው። ምን እንደሚፈጠር አይታወቅም። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም እጅግ አድርጌ አመሰግናለሁ። ከበር ሲወጣ እንግዲህ ሰውየው ሲወጣ እና ጺም ስትወጣ ይገናኛሉ። ሁላችሁም እንግዲህ ተገናኝተው ስልክም እያነሳቸው ይገኛል ማለት ነው። ያው ቢኒያም እንዳዘዘው ይወጣሉ። ማነህ እያለች ትጠይቀዋለች። ደጋግመሽ እኮ እየጠየቅሽኝ ነው። ለምንድን ነው? ነይ ከዚህ ጋር እያላት ይገኛል። ነይ ይልና ይዟት ይሄዳል። እሱም ደግሞ ልቀቀኝ በማለት እያሰማምከኝ ልቀቀኝ ትለዋለች። እሱም ቪዲዮ እና እንደዚሁም ፎቶ ያነሳቸዋል ማለት ነው። እና ውድና የተከበራቸው ቻናሌ ቤተሰቦች ላይክ ሸር በማድረግ እንግዲህ ሐረግ ድራማ በጣም ተወዳጁና እንደዚሁም አስተማሪ ብዙ ሰዎች በጉጉት የሚጠብቁት ድራማ በመጀመሩና በመቀጠሉ በጣም ደስ ይላል። እንግዲህ ላይክ ሸር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሆኑ። ስለነበረ ቆይታ እጅግ አድርጌ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።